ከብዙ ዘመናት በፊት ተራሮች ሰማይን በሚነኩበት በአንድ ሰፊ ግዛት ውስጥ አንዲት ንግስት ከጥቁር እንጨት የተሰራ መስኮት አጠገብ ተቀምጣ ልብስ ትሰፋ ነበር። በውጭ ያለው ዓለም በነጭ በረዶ ተሸፍኖ ጸጥ ብሏል። ስትሰፋ በድንገት መርፌ ጣቷን ወጋትና 3 ጠብታ ደም በበረዶ ላይ ረገፈ። ንግስቲቱም ወደ ውጭው ቅዝቃዜ እየተመለከተች እንዲህ ስትል ተመኘች። እንደዚህ በረዶ ነጭ፣ እንደዚህ ደም የቀላ ከንፈር ያለው፣ እንደ መስኮቱም እንጨት የጠቆረ ጸጉር ያለው ልጅ ቢኖረኝ አለች። ምኞቷም ተሰማ። እንደ ክረምት ጠዋት የምታምር ሴት ልጅ ወለደች። ስሟንም በረዶ ነጭ አለቻት። ነገር ግን ደስታው ረጅም ጊዜ አልነበረም። ንግስቲቱ ሞተች። ንጉሱም ልቡ በሐዘን ተሰብሮ ከቆየ በኋላ የምታስፈራ ውበት ያላትን ሌላ ሴት አገባ። ይህች አዲሷ ንግስት የምትኮራ ቀዝቃዛና ፍቅርን የማታውቅ ነበረች። ይህች ንግስት ከአንድ ጨለማ ምድር የወጣ አስማታዊ መስታወት ነበራት። በየቀኑ ጠዋት በመስታወቱ ፊት ትቆምና እንዲህ ትላለች። መስታወት ሆይ፣ በግድግዳው ላይ ያለ ከሁሉ በላይ ውብ የሆነችው ማናት? ለብዙ ዓመታትም መስታወቱ ንግስት ሆይ አንቺ ነሽ እያለ ይመልስላት ነበር። ነገር ግን ጊዜ ነጋዴ ነውና ሁሉንም ይወስዳል። በረዶ ነጭ እያደገች ሄደች። ደግነቷና ውበቷ በድንጋያማ የአትክልት ስፍራ ውስጥ እንደፈካ አበባ በራ። አንድ ቀን ጠዋት ንግስቲቱ የተለመደውን ጥያቄ ስትጠይቅ የመስታወቱ ድምፅ ተለወጠ። ንግስት ሆይ አንቺ ውብ ነሽ፣ እውነት ነው። ነገር ግን በረዶ ነጭ ከአንቺ በሺህ እጥፍ ትበልጣለች። የንግስቲቱም ደም በቅናት ቀዘቀዘ። ከዛን ጊዜ ጀምሮ በረዶ ነጭን ባየች ቁጥር ልቧ በንዴት ይቃጠል ነበር። ንግስቲቱ ታማኝ አዳኟን ጠርታ እንዲህ ስትል አዘዘችው። ይህችን ልጅ ወደ ጫካው ጥልቅ ክፍል ውሰዳትና ግደላት። እንደ ማስረጃም ሳምባዋንና ጉበቷን አምጣልኝ። አዳኙ በረዶ ነጭን ወደ ጫካው ይዟት ሄደ። ወደ ውስጥ በገቡ ቁጥር ዛፎቹ እየተጠላለፉ ብርሃኑም እየደበዘዘ መጣ። አዳኙ ቢላዋውን ሲመዝ ግን በረዶ ነጭ ተንበርክካ አለቀሰች። ጌታዬ አዳኝ ሆይ እባክህ አትግደለኝ። ወደ ጫካው ገብቼ እጠፋለሁ። ዳግመኛም ወደ ቤት አልመለስም አለችው። አዳኙ በእንባ የታጠበ ፊቷን አይቶ ልቡ ተሰበረ። ሊገላት አልቻለም። እንድትሄድ ፈቀደላት። ለንግስቲቱ ለማታለል ደግሞ አንድ የዱር አሳማ ገሎ ሳምባውን ወሰደላት። ንግስቲቱም የልጅቷ መስሏት አስቀቅላ በላችው። በረዶ ነጭ እግሮቿ እስኪደሙ ድረስ ሮጠች። ዛፎቹ የሚይዟት መሰላት። ፀሐይ ስትጠልቅ በአንድ ክፍት ቦታ አንዲት ትንሽ ጎጆ አገኘች። በጎጆ ውስጥ ያለው ነገር ሁሉ ትናንሽና ጽዱ ነበር። ጠረጴዛው ላይ 7 ትናንሽ ሳህኖች፣ 7 ትናንሽ ጽዋዎችም ተቀምጠዋል። በረዶ ነጭ በጣም ተርባ ስለነበር ከእያንዳንዱ ሳህን ጥቂት ምግብ ቀመሰች። ከዚያም በ7ቱ ትናንሽ አልጋዎች ላይ ተኝታ ከባድ እንቅልፍ ወሰዳት። ጨለማው ጫካውን ሲውጣው የቤቱ ባለቤቶች ተመለሱ። እነሱም በተራራ ውስጥ ወርቅና ብር የሚቆፍሩ 7ቱ ድንክዬዎች ነበሩ። 7 ፋኖሶቻቸውን አብርተው ቤታቸው ውስጥ ሰው እንደነበረ አወቁ። በወንበሬ ላይ የተቀመጠው ማን ነው? ከሳህኔ የበላውስ እያሉ ሲፈልጉ በረዶ ነጭን አገኟት። እንዴት ያለች የምታምር ልጅ ናት እያሉ ሳያነቋት እስከ ጠዋት ጠበቋት። በረዶ ነጭ ስትነቃ ደነገጠች። ነገር ግን ድንክዮቹ ደጎች ነበሩ። ታሪኳን በሙሉ ነገረቻቸው። ድንክዮቹም እንዲህ አሏት። ቤታችንን የምታጸጂ፣ ምግብ የምታበሰይና ልብስ የምትሰፊ ከሆነ ከኛ ጋር መኖር ትችያለሽ። ምንም አይጎልብሽም። በረዶ ነጭም ተስማማች። ነገር ግን ድንክዮቹ አስጠነቀቋት። ንግስቲቱ እዚህ መሆንሽን ማወቋ አይቀርም። ጥንቃቄ አድርጊ። ለማንኛውም ሰው በሩን እንዳከፍቺ አሏት። በቤተ መንግስት ውስጥ ንግስቲቱ በመስታወቱ ፊት ቆመች። መስታወቱም በረዶ ነጭ በድንክዮቹ ቤት በህይወት እንዳለች ነገራት። ንግስቲቱ በቁጣ ጮኸች። ራሷን እንደ አሮጊት ለውጣ ተራራውን አቋርጣ ሄደች። በመጀመሪያ
የመቀነት ገመድ ልሽጥ በሚል በረዶ ነጭን አታለለችና መቀነቷን በጣም አጥብቃ አነቀቻት። በረዶ ነጭ ወደቀች። ነገር ግን ድንክዮቹ ደርሰው ገመዱን በመቁረጥ አታረፏት። በሁለተኛ መርዛማ ማበጠሪያ ይዛ መጣች። ልክ የልጅቷን ፀጉር ስታበጥረው በረዶ ነጭ ራሷን ስታ ወደቀች። አሁንም ድንክዮቹ ማበጠሪያውን ከፀጉሯ ላይ በማውጣት አተረፏት። በመጨረሻ ንግስቲቱ እጅግ አስፈሪ መርዝ አዘጋጀች። አንድ ፖም አዘጋጀች። ግማሹ ነጭ፣ ግማሹ ቀይ። ቀዩ ክፍል ሞትን የሚያመጣ ነበር። አሮጊት መስላ ሄደችና አትፍሪ፣ እኔ ነጩን እበላለሁ፣ አንቺ ቀዩን ቅመሺ አለቻት። በረዶ ነጭ ቀዩን ጎን እንደነከሰች መርዙ ስራውን ጀመረና በሞት መሰል እንቅልፍ ወደቀች። ድንክዮቹ ሊያድኗት አልቻሉም። ድንክዮቹ ለ3 ቀናት አለቀሱ። በመሬት ውስጥ ሊቀብሯት ስላልፈለጉ ከመስታወት የተሰራ ሳጥን አዘጋጁ። ስሟን በወርቅ ጽፈው ተራራው ጫፍ ላይ አኖሯት። ለብዙ ዓመታት በዚያ ቆየች፣ ግን አልጠወለገችም። ልክ ተኝታ እንደምትጠብቅ ትመስል ነበር። አንድ መስፍን አደን እያደነ ሳለ በተራራው ላይ ያለውን መስታወት ሳጥን አየ። በውበቷ ተማርኮ ድንክዮቹን ሳጥኑን እንዲሰጡት ትለመናቸው። ድንክዮቹም የሰውየውን እውነተኛ ፍቅር አይተው ፈቀዱለት። የመስፍኑ አገልጋዮች ሳጥኑን በትከሻቸው ተሸክመው ሲወርዱ አንደኛው በዛፍ ስር ተሰናከለ። ሳጥኑ በኃይል ተንቀጠቀጠ። በዚህ ጊዜ በረዶ ነጭ ጉሮሮ ውስጥ ተቀርቅሮ የነበረው መርዛማ የአፕል ቁራጭ ተፍታ ወጣ። አይኖቿን ገለጠች። የት ነው ያለሁት ስትል ጠየቀች። መስፍኑን በደስታ ከኔ ጋር ነሽ አላት። መስፍኑ ወደ ቤተ መንግስቱ ወሰዳትና ታላቅ ሰርግ ተደገሰ። ክፉዋ ንግስት በረዶ ነጭ ከሞት መነሳቷን ሳታውቅ ወደ ሰርጉ ተጋበዘች። መስታወቱ እውነቱን ነገራት። አዲሷ ንግስት ካንቺ በሺህ እጥፍ ትበልጣለች። ንግስቲቱ ሰርጉ ቦታ ስትደርስ በረዶ ነጭን አየቻትና ደነገጠች። ነገር ግን ቅጣቷ ተዘጋጅቶ ነበር። የብረት ጫማዎች በእሳት ላይ እንዲግሉ ተደርጎ ቀረቡላት። ንግስቲቱ የጋለውን ጫማ አድርጋ እስክትሞት ድረስ እንድትጨፍር ተገደደች። ይህ የቅናትና የክፋት መጨረሻ ነበር። በረዶ ነጭና መስፍኑ በሰላም ኖሩ። 7ቱ ድንክዮችም በቤተ መንግስቱ ውስጥ የክብር እንግዶች ሆነው ለዘላለም ኖሩ። ታሪኩን እዚህ ላይ ጨርሰናል። ነገር ግን በሳይኮሎጂካል መነጽር እንየው። እንዳየነው በረዶ ነጭ ስለ አንዲት ቆንጆ ልጅና ስለ ምቀኛ ንግስት የሚተርክ ተራ ተረት አይደለም። ይልቁንም የራሳችን አእምሮ የሚያሳየን መስታወት ነው እንጂ። በታሪክ ውስጥ ያሉት ገጸ ባህሪያት በሙሉ በሁላችንም ውስጥ ይገኛሉ። ንግስቲቱ የውስጥ ቅናታችንን ያሳየናል። ሁላችንም ውስጥ ንግስት አለች። እሷም እንደ ሶሻል ሚዲያ ወይም ማህበራዊ ሚዲያ ባሉ ውጫዊ ነገሮች ለራሳችን ዋጋ የምንሰጥበት የኢጎ ክፍላችን ናት። ለምሳሌ በማህበራዊ ሚዲያ ላይ ፎቶአችንን ስንለጥፍ በምናገኘው የላይክና የኮመንት ብዛት ራሳችንን መለካት እንደሌለብን ያስተምረናል። የንግስቲቱ ውድቀት የሚያስተምረን ትልቅ ቁም ነገር ቢኖር ማንነታችን በሰው አድናቆት ላይ ብቻ ካቆምን በመጨረሻ በራሳችን ቅናትና ስጋት እንቃጠላለን። ጫካው ደግሞ የጭንቅ ጊዜያችንን ይወክላል። ህይወታችሁ ተመሰቃቅሎ ወዴት እንደምትሄዱ ጠፍታችሁ ያውቃል? ያ የእናንተ ጥቁር ጫካ ነው። ነገር ግን በረዶ ነጭ እውነተኛ ማንነቷን ለማግኘት የግድ ከቤተ መንግስቱ መውጣት ነበረባት። አንዳንድ ጊዜ ጥንካሬያችንን የምናገኘው በምቾት ውስጥ ሳይሆን በፈተና ውስጥ ነው። አፕሉና የመስታወት ሳጥኑ ከስቃይ በኋላ የሚመጣ እድገትን ያሳያሉ። መርዛማው አፕል የህይወት መራራ ገጽታ ነው። ሁላችንም ውድቀትን፣ ክህደትንም ወይም ሐዘንን ቀምሰናል። የመስታወት ሳጥኑ ደግሞ ህይወት የቆመች የሚመስልበት የጭንቀት ጊዜን ያሳየናል። ነገር ግን በረዶ ነጭ በዚያ ሳጥን ውስጥ አልበሰበሰችም። ይልቁኑ ለቀጣዩ ህይወቷ እየተዘጋጀች ነበር። አሁን በመስታወት ሳጥን ውስጥ እንዳላችሁና ህይወት የቆመባችሁ የሚሰማችሁ ከሆነ ተስፋ አትቁረጡ። መርዙን ተፍታችሁ የምትነቁበት ጊዜ ይመጣል። በመጨረሻም የበረዶ ነጭ ታሪክ የሚነግረን በእውነት ለመንቃት የውስጥ ጥላቻችንን ማሸነፍ እንዳለብን፣ የዕለት ተዕለት ህይወታችንን በስርዓት መምራት እንዳለብን እና የዓለምን መራራነት ተቋቁመን ማለፍ እንዳለብን ነው። ዛሬ የምጠይቃችሁ እናንተ አሁን በየትኛው የህይወት ምዕራፍ ላይ ናችሁ? በጫካ ውስጥ እየሮጣችሁ ነው ወይስ
ነቅታችሁ ዘውዳችሁን ለመድፋት ተዘጋጅተዋል። ይህ የታሪኩ ስነ ልቦናዊ ምልከታ በደንብ እንዲገባችሁ በድጋሚ ታሪኩን ይመልከቱት። ላይክ፣ ሼር፣ ሰብስክራይብ በማድረግ ለቻናሉ ቤተሰብ ይሁኑ።